የዛሬ ብሎካችን ጀመረ እላችኋለሁ። ውድ የኔ የሆናችሁ ሰብስክራይቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የኔ ሰብስክራይቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ከኔ ጋር ሁሉ ነገር ሰላም ነው። ክርስቲያን እህቶቼ ሰላም ሰላም ብያለሁ። ሰላምና ጤና ከእናንተ ጋር ይሁን። ጀማሪ ነኝ፣ አበረታቶኝ ውድ ኢትዮጵያውያን እላችኋለሁ። ይሄን ቪዲዮ የምታዩት ሁላችሁም ላይክ በማድረግ ሰብስክራይብ በማድረግ ተባበሩኝ እላችኋለሁ። ዛሬ የምሰራው የብሪያኒ አሰራር ነው። ብሪያኒ ብዙ አይነት አሰራር አለና የኔን ላሳያችሁ እላችኋለሁ። የሚሰራው ግብአቶች በዚህ አይነት ሁኔታ አስተካክዬ አዘጋጅቻለሁ። የታጠበ ዶሮ፣ 2 ሽንኩርት፣ 2 ቲማቲም፣ ፍልፍል ባርድ፣ ፍርፍር ሮሚ ማለት ነው፣ ኩዝበራ፣ ቶምና ዝንጅብል፣ ማጂና ባራት ሙሸከል፣ ከዛ ደግሞ ልብን ወይ ሮብ ክሬም ካላችሁ በክሬምን መጠቀም ትችላላችሁ። እኔ የተጠቀምኩ ሮብ ነው ወይም ልብን ይላሉ። እሱን 120 ግራም እላችኋለሁ። እዚህ ጋር ያሙን ነገር ስንሰራ ዶሮ ጠብሰን ነው። ዶሮም ይሁን ስጋ ይሁን ጠብሰን መስራት አለብን። ቃና ይሰጠዋል፣ ምግብን ያጣፍጣል ማለት ነው። ስጋ ዶሮን እየጠበስኩ ነው፣ በጎን ደግሞ ሽንኩርቴን እየጠበስኩ ነው እላችኋለሁ። እስቲ ያወራን ማውራት አይሻልም? ዝም ከማለት የሰራን ማውራት። እዚህ ጋር ሽንኩርቴ እንደዚህ በቡኒ ከለር ተጠበሰልኝ። ከዛ በኋላ ቅድም ፈጭቼ ያስቀመጥኩት ቶምና ነጭ ሽንኩርትና ዝንጅብል ጨመርኩ። እዚህ ጋር የተፈጨ ቲማቲም፣ ፍሬሽ ቲማቲም በቃጫጭን አድርጋችሁ መክተፍን ትችላላችሁ። ቀላል እንዲሆንልኝ የራሴ ህግ ነው የተጠቀምኩት። እዚህ ጋር ፍልፍል ባርድ፣ ኩዝበራ ጨመርኩ እላችኋለሁ። ስጎይ ላይ በደንብ መጠበስ አለበት። በደንብ አድርገን ስንጠብስ ነው ቃና ይሰጣል ምግባችን ማለት ነው። እዚህ ጋር ሰልሳ ትንሽዬ ሰልሳ ጠብ አደረግኩላችኋለሁ። ትንሽዬ ሰልሳ ጠብ አደረግኩ። እዚህ ጋር አንድ ማጅና በአራት ሙሸክልና አንድ ማጅ ነው የጨመርኩት። የብሪያኔ በአራት ወይም የብሪያኔ ቅመማቶችን በኋላ ነው የምጨምረው፣ አሁን አልጨምርም ማለት ነው። ቅድም የጠበስኩ ዶሮ ሱጎይ ላይ ጨመርኩ እላችኋለሁ። በዚህ አይነት ሁኔታ የኔ ብሪያኒ አሰራር ይመስላል። የእናንተ ምን ይመስላል እላችኋለሁ። እያንዳንዱ ቤት ሙያ የተለየ ነው። እዚህ ጋር ሮቤን ጨመርኩ። የአንዳንዳችን ስራ የተለየ ነው። እዚህ ጋር ደግሞ የብሪያኒ ቅመም 2 አይነት ቅመም አለው፣ እሱን ጨመርኩ እላችኋለሁ። ሱጎይ በዚህ አይነት ሁኔታ ሰርቼ ካጠናቀቅኩ
በኋላ እዚህ ጋር ውሃ ጥጄ ነበረና ውሃ ላይ ነጭ ሩዝ የሚቀቅልበትን ቅመማቶች ጨመርኩ። መስመር ምንድነው ሄል ፍልፍል አስወድ ሀባ ማለት ነው። እሱን ጨመርኩ። ሩዜን አጥቤ ዘብስቤ ነበር። ሩዜን ጨመርኩና በዚህ አይነት ሁኔታ ሩዝ ለ15 ደቂቃ እንደዚህ አበስላለሁ ማለት ነው። እንደየሩዛችሁ ነው፣ ግን እኔ እስከ 15 ደቂቃ ነው ማበስለው። በሰለልኝ ሩዜ እዚህ ጋር ድስጤን ደግሞ ሱጎና ሩዙን መጣበቅ አለበት። እዚህ ጋር ሰመን ተጠቀምኩ። ዘይት መጠቀም ትችላላችሁ። ሰመን ነው የተጠቀምኩት። እንደዚህ ዶሮዬን መሀል ላይ አደረግኩ። ከዛ ደግሞ ኩዝበራ ከፈለጋችሁ ናና፣ ቲማቲም፣ ሎሚ ምናምን መጨመር ትችላላችሁ። ግን እኔ ያው እንደ ስራዬ ነው ሰራሁት። ብዙ ነገር የሚጨማምሩት ነገር አለ። እዚህ ጋር ሁለተኛ ጊዜ ሩዝ ጨመርኩ እላችኋለሁ። ከዛ የቀረበትን ቅድም መሀል ላይ ዶሮ ነው ያስገባሁት። ሰመን ረሽረሽ አድርጌ ሱጎ ማለት ነው። ሱጎዬን እጨምረዋለሁ። ሱጎ አይደለም እንትን ዛፈራን፣ መሀል ላይ ዛፈራን አስገባው ከለር እንዲያስተካክልልን። ከዛ በኋላም የቀረበትን ሱጎ ጨመርኩ። ከሱጎ በኋላ ደግሞ የቀረብኝ ሩዝን ጨመርኩ እላችኋለሁ ውዶቼ። እንደዚህ አይነት ሆኖልኛል። ከዛ በኋላ አንድ ከለር ያው የመንዲ ከለር ለብሪያኒ መጠቀም ትችላላችሁ። የመንዲ ከለርን ጠብ አረግኩና ሽፍን አርጌ እስከ ግማሽ ሰዓትም መተው ትችላላችሁ። እሳቱን በጣም በሲሱ ቀንሳችሁ ማለት ነው። በሲሱ ቀንሼ እስከ ግማሽ ሰዓት እስከ 20 ደቂቃ መተው ትችላላችሁ። እንደዚህ ሆኖልኛል እላችኋለሁ። ቤቱን ላይክ አድርጉ፣ ሰብስክራይብ አድርጉ ውዶች። ጀማሪ ነኝ እላችኋለሁ።